እኔ አላህ ወፍቆኝ በባህሪ መዲና ስገባ ደጋግሜ ሄጃለሁ። እንደገባው ረሱላህ ሰለላሁ በደከመ መንፈሴ በታመመ ስሜቴ ማግኘት አልፈልግም። ብዙ ጊዜ ማድረገው ገባለሁ፣ አልፋለሁ፣ ተጥብ በተኛትም ካለብኝ ተኛለሁ። ኢነርጂን አጠራቅሜ ነው የምሄደው። መሐመድዬ ሁሴንዬ ረሱልን ዳዒ ሆነ መዘየርና ኖርማል ሆነ መዘየር ይለያያል። አንተ ዳዒ ኡስታዝ ተብዬ ስትሆን ምንድነው ከረሱል ጋር ያገናኘ? መልእክታቸውን ማድረስ ነው። በልጅነት ያፈቀርካቸው በየመጽሐፉ ያወቃቸው ለህዝብ በተለያየ መድረክ ያደረስክላቸውን መመረህ ጋር ነው የምትገናኝ። አማና የተቀበልካቸው እና የግንኙነቱን ወቅት ላይ ትልቅ ቫልዩ ነው የምሰጠው። አላህ በሚያውቀው ትልቅ ቫልዩ ነው የምሰጠው። ረሱልን በአካል ልታገኝ ምንድነው የሚለው? መልእክትህን በትክክል አድርሰሃል ወይ? እንዴት አዩኝ? መልእክተኛው ዳዕዋዬ ይደርሳቸዋል። ዳዕዋ ላይ የምታወርደው ሰለዋት ይደርሳቸዋል። ስሜቱ ጥልቅ ነው፣ በጣም ጥልቅ ነው እና ተኝቼ አርፌ በሙሉ ፓወሬ ነው የምሄደው። አላህ በሚያውቀው ገባለሁ። መልእክተኛውን ልክ እኔ ስሄድ ሳገኝ በአካል እንደማገኛቸው ነው። ኤዲት እያደረግኩ አላደን መልእክትህን የታደረስከው ዳዕዋ ምን ይመስላል? እንትና ሙስዓብ ሚለው አላል እኒ ረሱልላህ ይላል። የመልእክተኛው መልእክተኛ ነኝ ይላል። ይህን አማና ነው ተሸክመ ዱብ ዱብ የምትለውና ሀበሻ ሀገር የተቀመጠ አንድ ትንሽ ነው የእሳቸውን ሻማ ይዞ ተፍ ተፍ የሚል አንድ ወጣት ነና ረሱል እንዴት አየው? እንዴት ነው የተረዱ? በትክክል አማና ተወጣህ? ሪሳላውን አድርሰሃል? ጥልቅ ስሜት ነው፣ ጥልቅ ስሜት ነው። ትዘይራለህ፣ አይቀርም፣ እመለሳለሁ። ጾመንም ከሆነ ትጾማለህ፣ ታፈጥራለህ። እንደገና ኤነርጂን ሰበስበህ ኤነርጂ ሰብስበህ አላህ ከወፈቀኝ ረውዳ የአላህ ነገር ሆኖ ረውዳን ፖሊሶች አይከለክሉም። አያስገቡም፣ አያሳዝም ስለሚበዛማለና ጭራሽ አንዱ ፖሊስ የአላህ ኒዕማ ሆኖ ከፍቶ ግባለ ለማለፍ እኮ የሚከለክሉበት ወቅት ነው። ረውዳ ጋር ትሰግዳለህ፣ መልሰህም ወደ አስተማሪ እና ረሱልን ማግኘት እዛ ጋር ያለው ስሜት በጣም ጥልቅ ነው፣ የሚረብሽ ነው። አላህ አልወፈቀንም እንጂ እንደው በየሳምንቱ በየወሩ ባይሳካ በዓመት አንዴ ሊሳካ የሚገባው ዚያራ ነው።